ሰላም ሰላም ቤተሰብ፣ ዛሬ ደግሞ ለየት ባለ አሰራር ነው የመጣሁላችሁ። የምታውቁኝ በስናክ ወይም በጣፋጭ ምግቦች አሰራር ነበረ። ዛሬ ደግሞ ጣፋጭ የሆነ የምስር አሰራር ነው ይዤላችሁ የመጣሁትኝ። በምታዩት መልክ ሽንኩርቴን ለብቻው ነው ማቁላላው፣ ዘይት አልጨምርበትም። ሽንኩርት ሳበስል ብዙውን ጊዜ ጨው ጨምራለሁ፣ ምክንያቱም የሽንኩርቱን ውሃ በራሱ መጥቶ ያበስልልኛል። ወጡም አሪፍ ይሆንላችኋል። ብዙ ጊዜ ሽንኩርት ስታበስሉ በጨው አብስሉ፣ ይጣፍጣል። እና በምታዩት መልክ ጨውን ጨምሬ ትንሽ ከደን አደረገውና ትንሽ አቆይቼ ዘይቴን ነው የምጨምረው። ብዙውን ጊዜ ምስር ስትሰሩ ሽንኩርቱ በዛ ቢል ይመረጣል። እኔ አነሳ አድርጌ ስለምሰራ ነው ዛሬ ያሳነስኩትኝ። አንዳንድ ሰዎች ቲማቲም ይጨምራሉ፣ አንዳንድ ሰዎች ደግሞ ቲማቲም እንዲገባ አይፈልጉም። እናንተ በምትፈልጉበት መንገድ መስራት ትችላላችሁ። እኔ ዛሬ ቲማቲም ተጠቅሜያለሁ። እኔ ቲማቲም ሲገባበት ስለምወድ ነው። እናንተ በምትፈልጉት መንገድ አዘጋጁ። በምታዩት መልክ ሽንኩርቴ ውሃው መጠጥ ሲያደርግልኝ ዘይቴን ጨምርና ማቁላላት ጀምራለሁ። ምስር ስትሰሩ ያው ብዙውን ጊዜ ሰዓት የሚወስድባችሁ ቁሌት ላይ ነው። ከዶሮ ወጥ ምንም ነው የማይተናነሰው። በጣም ቁሌቱ አሪፍ ሆኖ መቁላላት አለበት። እንዲህ በምታዩት መልክ ሽንኩርቴ ሲበስልልኝ ቲማቲሜን እጨምራለሁ። ቲማቲሜና ሽንኩርቱን አንድ ላይ አዋህድና ትንሽ ከድነዋለሁ። እንዲበስልላችሁ ድስታችሁን ከድናችሁ ማቆየት ነው የሚጠበቅባችሁ። እፍን ማለት ይፈልጋል። አለበዛ እንዲህ ስታሹት የምትቆዩ ከሆነ ቶሎ አይበስላላችሁ። ከድናችሁ ለትንሽ ደቂቃ ማቆየት፣ ከዛ ቼክ እያደረጋችሁ ድጋሚ እየከፈታችሁ ማየት። እንዲህ በምታዩት መልኩ ቲማቲሜ በስሏል። አሁን በቀጣይ የምጨምረው በርበሬ ነው። ቁሌት ላይ በርበሬ የበዛ ሊመስላችሁ ይችላል፣ ግን ምስር ከጨመርን በኋላ ከለሩን ያጣብናል። ስለዚህ በርበሬ ትንሽ በዛ አድርጋችሁ ብትሰሩት አሪፍ ነው ብዬ አስባለሁ። እኔ እዚህ ጋር ትንሽ ያነሰ ስለመሰለኝ አንድ ማንኪያ በርበሬ ድጋሚ ጨምሬበታለሁ። ትንሽ ቀላ ያለ ነገር ስለምወድ፣ እናንተ ከፈለጋችሁ አነስ ያለም መጠን መጠቀም ትችላላችሁ። ግን ሞር ምስር ወጥ ደግሞ ደስ የሚለው ከለሩ ትንሽ ቀላ ሲል ነው። በርበሬያችንን ከጨመርን በኋላ እንግዲህ እንዳልኳችሁ ቁሌት ላይ ብዙ ጊዜ ወስድብናል። ውሃ ትንሽ ጠብ እያደረግን ማሸት ነው። እኔ ብዙ ጊዜ ነጭ ሽንኩርትና ዝንጅብል የምጠቀመው ቁሌት ላይ ነው። አብሮ ሲታሽ ነው የምወደው። መጨረሻ ላይ ስጨምሮ ያለውን ጣዕም ስለማልወደው ነው። እናንተ ከፈለጋችሁ ከቁሌት ላይ አንድ ላይ ማቁላላት ትችላላችሁ፣ ወይም ደግሞ መጨረሻ ላይ ድስታችሁ ልታወጡ ስትሉ መጨመር ትችላላችሁ። አንዳንድ ሰዎች ደግሞ ሁለቱንም ይጠቀማሉ። ግማሹን ቁሌት ላይ፣ ግማሹን መጨረሻ ሊያወጡ ሲሉ። እናንተ በምትፈልጉበት በምትወዱት መንገድ መጨመር ትችላላችሁ። ዋናው ቁሌታችሁን ቀስ እያላችሁ በዝቅተኛ እሳት መጠን ማቁላላት ነው። ያው እንዳልኳችሁ ነጭ ሽንኩርቴን ያው የጨመርኩትኝ አብሮ እንዲታሽ ስለፈለኩ ነው። የሆነ ራሱ ስታዩት የሆነ የዶሮ ቁሌት አይነት ስሜት ነው የሚሰማችሁ። ሌላው ነገር የምነግራችሁ ብዙ ጊዜ ምስር ወጥ ስትሰሩ ምስራችሁን በደንብ ጠቡት።
በደንብ። ብዙ ጊዜ ሰዎች ምስር ወጥ ጨጓራችንን ያመናል ይላሉ፣ ግን እሱ ከአስተጣጠብ ችግር ብቻ ነው ሊሆን የሚችለው እና አሪፍ ቁሌት በርበሬ የሚያቃጥል ከሆነ ምስሩም እንደዛው ካልታጠበ ጨጓራችሁን ያሟቸዋል። እዚህ ጋር ማቁላያ ቅመም የተጠቀምኩትኝ መጨረሻ ላይ ቅመሙ ስለምጨምር ብዬ ነው አሁን ማቁላያ ብቻ የተጠቀምኩትኝ። በመቀጠል አጥቤ ያዘጋጀሁትን ምስር ነው የምጨምረው። ምስሬን ቁሌት ላይ ጨምሬ እሱንም በደንብ ቢያንስ ለ5 ደቂቃ አሸዋለሁ። ምንም ውሃ ሳልጨምርበት ነው ማሸው። ከዛ ከ5 ደቂቃ በኋላ ትንሽ ውሃ ጠብ እያደረኩኝ እንዳይዝብኝ ብቻ ማሸት ነው። እኔ እዚህ ጋር ምስሩን ብቻውን ስለማልሰራ ከድንች ጋር ነው የምሰራው። ከድንች ጋር ሲሆን በጣም ነው የሚጣፍጠው። ለየት ያለ ቴስት አለው፣ ደስ ይላል። አፍ ላይም የሆነ ስጋ ወጥ በድንች አይነት ቴስት ነው ያለው። ለጾም እንዳውም አሪፍ ነው። ቀድማችሁ ቁሌት ላይ ምስራችሁን ማሸታችሁ ምስሩ ቶሎ እንዲበስል ያደርግላችኋል። ሁለተኛ ምስሩ የቁሌቱን ጣዕም በደንብ እንዲይዝላችሁ ያደርጋል። ወይም ደግሞ አንድ ላይ አላሽም ካላችሁ ቁሌታችሁን አዘጋጅታችሁ የተቀቀለ ምስር መጨመር ትችላላችሁ። በመቀጠል ድንቼን የጨመርኩትኝ እሱንም አንድ ላይ አሸዋለሁ። ድንቹን ያላስቀደምኩበት ምክንያት ብዙ ጊዜ ምስር ቶሎ አይበስልም። ድንች ደግሞ ቶሎ የመብሰል ባህሪ ያለው፣ ቀድመን ከጨመርነው ሁለቱ አንድ ላይ ሞካት ባህሪ ያላቸው እና ጣዕሙን አትለዩትም። ስለዚህ በዚህ መንገድ ምስሩን ከጨመራችሁ በኋላ ድንቻችሁን ቀስ ብላችሁ መጨመር። ድንች ከጨመራችሁ በኋላ ደግሞ ብዙ አለማሸት፣ እንዳይዙባችሁ ብቻ ነካ ነካ እያረጋችሁ ውሃን ጠብ እያረጋችሁ ማሸት ነው። ካሻችሁት በኋላ የምትፈልጉትን መጠን አክል ውሃ መከለስ ትችላላችሁ። እኔ ወጥ ሲቀጥን አልወድም፣ ትንሽ ወፈር ያለ ነገር ስለምፈልግ ውሃ አላበዛበትም። እናንተ በምትፈልጉት መጠን መስራት ትችላላችሁ። ከዛ ከከለሳችሁ በኋላ ክድን እፍን ማድረግ ነው የሚያስፈልገው። እፍን ስታደርጉት ቶሎ ይበስልላችኋል፣ ጊዜያችሁን አይወስድባችሁ። እዚህ ጋር በስሎልኛል። ትንሽ አንተክትኬ ከማውጣቴ በፊት የሚፈልጋቸውን ቅመሞች እዚህ ጋር የተጠቀምኩት ቅመሞች መከለሻ፣ ኮረሪማ፣ ጥቁር አዝሙድ እናንተ በቤት ውስጥ ያላችሁ መጠቀም ትችላላችሁ። ቅመሜን ከጨመርኩኝ በኋላ ብዙ መንተክተክ የለበትም፣ በትንሽ ደቂቃ ነው። እሱም ስቶፌን አጥፍቼ በግሎቱ ነው እንዲተከተክ ማድረገው። እናንተም እንደዛ አድርጉ። ጫው ግን በደንብ ቅመሱ፣ ምክንያቱም መጀመሪያ ሽንኩርት ላይ ስለምንጠቀም ቼክ እያደረጋችሁ መጨመር አለባችሁ። እዚህ ጋር በምታዩት መልክ ደርሷል። አሪፍ ነበር፣ በጣም ነው የሚጣፍጠው። ሞክሩት።